ሰላም ቤሩቶች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ስለ ወረቀት ጉዳይ ነው ልነግራችሁ የመጣሁት። ሁለት ነገር አምንላብ አቁሞላችኋል ማለት ነው። አንደኛው ለመዳም ነው፣ ሁለተኛው ደግሞ የሚጠቅመው ለእናንተ ነው። አንደኛው አክራጅል አይዳ አይሌ አሁን መጠለብ ቆሟል፣ አቁሟል። አክራጅል አይዳ አይሌ ቀርቷል። ለእናንተ ደግሞ ምንድነው? አንድ መዳም በስሟ ሁለት ሰው ሲኖር ሁለተኛው ደብል ይከፍላል። ይሄ ቀርቷል። አሁን ይሄ ቀርቶላችኋል። ትክክለኛ እንደ አንድ ሰው እንትን ነው የምታሰሩት ማለት ነው። እዚህ ጋር እንዳትበሉ የሁለት ሰው ደብል ነው የምትከፍሉ ተብላችሁ ወይ በጠበቃ ምናምን እንዳትበሉ። የአንድ ሰው ሂሳብ ነው ቀርቷል። አምንላቦች አቁመውላችኋል። ሁለተኛው ደግሞ ምንድነው? አሁን እናንተ ኤምባሲዎች ኮሚኒቲዎች ያለ ፓስፖርታችሁን እያሰራችሁ ከሆነ እነሱ ከአምንላብ ጋር በመነጋገር እኛ እናስኬደዋለን ብለዋል። እኔ ገና እንደጀመረ ሰሞን 8 ወር ሊሆነው ይሄ ነገር ከጀመረ ሂጄ ጠይቄ ለሆነች ልጅ ለአንድ እህታችን ማለት ነው። እሷ ፓስፖርቷ ውስጥ ነበረ የቀረባት። ስጠይቅ ሂጄ ኮፒው ካለ ኮፒውን ታስገባሉ። አሁን ግን ኤምባሲዎች እንግዲህ ከአምንላብ ጋር በመነጋገር ጎን ለጎን ያስኬዱታል ተብሏል። እሱ ያው ኤምባሲዎች አንድ አምንላብ ስለሚያስጨርሱ የሁሉንም ሰው ወረቀት ችግር የለውም። ችግሩ ግን ለምኖቹ ነው? መዳሞቹ ናቸው። አሁን ኬትብል አደል ሄደው የሚያስፈጽሙት ወረቀት መዳሞቹ ኬትብል አደል ሄደው ሲያስፈጽሙ ይሄንን ወረቀት ይቺን እህታችንን የሚገልጽ ወይ ኢቃሜ ወይ ደግሞ የፓስፖርት ኮፒ ወይ ደግሞ ፓስፖርት ግዴታ ነው። ምክንያቱም አምንላቦች እና እንትኖች ኬትብል አደሎች እናንተን የሚገልጽ ነገር ከሌላችሁ በእጃችሁ አይጽፉም። ምክንያቱም አንድ የሆነ ስህተት ቢኖር ከነሱ ላይ ወደ እስር የነሱ እንትን በጣም ጠባብ ናት። ስለዚህ ሁሉን ነገር ሊኖራችሁ ይገባል። ወይ ፓስፖርት ወይ ደግሞ ኢቃማ። እሱ ከሌለ አይጽፉላችሁም። ይሄንን ነገር ከኮሚኒቲ ጋር ወይ በመስማማት እነሱ አንድ ቦታ ስለሚያሰሩ አምንላብ ችግር የለውም በመነጋገር ያሰሩላችኋል። እንደዛ ደግሞ አንድ ኬትብል አደል ለናንተ በማነጋገር የሆነ ቁጥር ወረቀት ሰጥቷችሁ ወይ ምናምን በመነጋገር እንዲጽፉላችሁ ያስተካክሉላችሁ። ገባችሁ? ምክንያቱም ኬትብል አደሎች እናንተ የገባችሁበት ስም የላቸውም። እናንተ የገባችሁበት ስም ሁሉ ነገር ያለው አምንላብ ነው እንጂ ኬትብል አደል አይደለም። ገባችሁ? አሁን እናንተ ሁሌ የምታስገቡበት ኬትብል አደል ከሆነ ኮምፒውተር ውስጥ ይቀመጣል። እኔ አሁን የሆነ ነገር ሳስፈጽም አምንላብ ስፈልግ አንድ ኬትብል አደል አለኝ፣ እዛ ነው የሚሄደው። ምክንያቱም ስሜ አንድ የኮምፒውተር ውስጥ ስለገባ ወዲያው ስሰጥ መታወቂያን እንዳለ ይወጣል ማለት ነው። ገባችሁ? አሁን እናንተ ኬትብል አደል ውስጥ የእናንተ ስም የለም። እነሱ አያውቋችሁም ኬትብል አደሎች። እናንተ የፓስፖርት ቁጥራችሁን ስትሰጡ የሚወጣላችሁ አምንላብ ብቻ ነው። ኬትብል አደል አይመለከተውም። ስለዚህ የእናንተን የሚገልጽ መታወቂያ ወይ ደግሞ ፎቶኮፒውም ይሁን ወይ የፓስፖርት ፎቶኮፒም ይሁን ወይ የኢቃማ ግዴታ ነው ያስፈልጋል። ያለዚያ አይጽፉላችሁም ኬትብል አደል። አሁን ምንድነው እናንተ ከኤምባሲ ከኮሚኒቲ ጋር መስማማት ያለባችሁ? እነሱ ኬትብል አደል ተነጋግረው ሙሉ ስም ይስጡና እነዚህ ኬትብል አደሎች ኦኬ ብለው እንዲያስፈጽሙላችሁ ማለት ነው። መጨረሻ ደግሞ አሁን ምንድነው መናገር የምፈልገው? እናንተ እነሱንም ራሱ እንዲጠራጠሩ እያደረጋችሁ ነው ኮሚኒቲዎችን። ምክንያቱም እስካሁን አስገብተን አላለቀልንም እያላችሁ አሁን እኔ ጋር የኔ ልጆች የኔ ተከታዮች እስካሁን 7 ወር ሙሉ አብረን ስናወራ የነበሩ የዛሬ 2 ወር መተው እኔ ጋር ኢቃማቸውን ተቀብለው የተናገሩ አሉ። አሁን ደግሞ አንድ ጓደኛዬ ዛሬ ጨርሳ ተቀብላ የመጣች አለች። እና ሁሉም ሰው መጀመሪያ
እንትን ላይ የጀመሩ ሰዎች አሁን እያለቀላቸው ነው። እና መጀመሪያ እኔ ጋር መታችሁ በማውራትበት ሰዓት ውሸት ነው አትስሟት፣ እሷ አትሰራም እንዲ ወይ ኤምባሲ ወይ አምንላብ አትሰራም፣ መስራት አይጠበቅብኝም የትም ቦታ ኢንፎርሜሽኑን ለማወቅ ውስጥ ያለ ሰው ካላችሁ እናንተ መስራት አይጠበቅባችሁም ይሄንን ስራ። ገባችሁ? ኢንፎርሜሽን ለማግኘት አይጠበቅባችሁም ይሄን ስራ። ግን አሁን ላይ ውሸት ነው ስትሉ የነበራችሁ እኔ ጋር እያያችሁ ነው። ስገባ ላይቭ እየመጡ ሲመሰክሩ ተቀበልን ሲሉ ምን ይሰማቸዋል? ምክንያቱም በእናንተ ምክንያት ፈርተው ይሄንን ነገር ያልጀመሩ ሰዎች ነበሩ። ገባችሁ? አንዳንድ ሰዎች እንዲህ ደግሞ ላይቭ ላይ ገብታችሁ ሰው የምትቦጭቁ ሰዎች እግዚአብሔርን ጥሩ አይደለም። ለዛውም የማቃችሁ ሰዎች ብሎክ ያደረኳችሁ ለምንድን ነው? ምላሳችሁ ረጅም ስለሆነ። ኦኬ፣ እኔ ፊት ሌላ ናችሁ፣ ከኔ ኋላ ሌላ ናችሁ። በነገራችን ላይ ማማት ስትፈልጉ ደውሉና እሙ። አንዳንዴ ማማት የለመደ ሰው በጣም መጥፎ ነው። ላይቭ ላይ ቁጭ ብሎ ይረሳዋል፣ ስልክ ይመስለዋል። እና ራሷን አምንላብ እንደሚሰራ ሰው አደረገች ምናምን። እኔ መስራት አይጠበቅብኝም። ኦኬ፣ መስራት አይጠበቅብኝ። ከናንተ በላይ እኮ ኢንፎርሜሽኑን እያወጣው እየነገርኳችሁ ነው። መስራት አይጠበቅብኝም። ግን ቀና መሆንን ብንለምድ፣ ቀና ሁኑ። ቅናት ጥሩ አይደለም። በቃ ለሰው ልጅ ቀና መሆን፣ ሰው ሊጀምር ሲል ሰውን ያለ ማስተጓጎል። እኔ አሁን እግዚአብሔርን ሁሌ የምላችሁ ምንድነው እንዲህ እንደምነግራችሁ 7 ወር ሆነኝ ይሄን ነገር እየነገርኳችሁ አንድ ላይ እያወራን አይደለ? እንዲህ እንደምነግራችሁ ደግሞ ስትጨርሱ መታችሁ ንገሩኝ እላለሁ። ምክንያቱም ለምንድነው ሰው ሲያልቅለት ደስ ነው የሚለኝ። እኔ እኮ ምንም የሚያገባኝ ነገር የለም አይደለ? ወጥቼ ለመናገር ምንም እንትን የሚለኝ ነገር የለም። ግን አብዛኛው ሰው ህጋዊ ሆኖ ቤተሰብ አለው፣ ልጆች አሉት። በተለይ ደግሞ ሀገሩ ልጅ ጥሎ የመጣ ሰው፣ እኔ ልጆች ያሉት ሰው ልጅ ላለው ሰው ያዝናል። ገባችሁ? ለዛ በማለት ነው እየወጣው የምናገር እንጂ ምንም አይነት እዳ ኖሮብኝ አይደለም። እና ምቀኝነት ጥሩ አይደለም። በተለይ ሰው ሀገር ሆናችሁ ምቀኝነት ጥሩ አይደለም። እና አመሰግናለሁ። መልካም እድል ይሁንላችሁ። አሁን መጀመሪያ ዙር ላይ የጀመሩ ልጆች እያለቀላቸው እየወጣ ነው። የዛሬ 2 ወርም የዛሬ ወርም ዛሬም ያለቀላቸው ሰዎች አሉ። እሺ፣ አትፍሩ፣ ጀምሩ። እግዚአብሔር ከእናንተ ጋር ይሁን። ሁላችሁም ጉድ ላክ